የኔ አበባ እውነተኛ ታሪክ ክፍል 1። ሰላም ጤና ይስጥልኝ ውድና የተከበራችሁ ህይወቴ ነሽ የእናቴ ህይወቴ ነሽ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ትረካ ይዤላችሁ መጥቻለሁ። ቪዲዮውን ከወደዳችሁት ላይክ እና ሼር እያደረጋችሁ ለሌሎች እንዲደርስ አድርጉ። እንዲሁም ቤተሰብ ያልሆናችሁ ቤተሰብ ሰብስክራይብ እያደረጋችሁ ሁሌም የምለቃቸው አዳዲስ ቪዲዮዎች እንዲደርሷችሁ የደወል ምልክቷን እያጠቆራችሁ ቪዲዮን ጀምሮ ማለት ነው። ውድ ቤተሰቦች አብራችሁን ቆዩ። የኔ አበባ እውነተኛ ታሪክ ክፍል 1 ይላል። አሁን ቡና እየጠጣን ነው። ከኔ አበባ ጋር የተዋወቅነው ደብረ ማርቆስ ለስራ ጉዳይ በሄድኩበት አጋጣሚ ነበረ። የተዋወቅኳት ለክፍያት ነው። ለሀገሩ እንግዳ ቢሆንም የተሟናደለ ዳሌና የተንቀባረረ ቁመና የሚያማልል የሴት ልጅ ውበት ሳይ እንኳንስ ኢትዮጵያ እያለው ቀርቶ በባህል ሀገር ብኖር እንኳን ባይተዋርነቴ ይረሳኛል። ለመጀመሪያ ጊዜ ዱላ ቀረሽ ግልምጫ አቀመሰችኝ። እግዚአብሔር ይስጠው ገላይ ይህንን ለምዶታል መሰል አልፋታ ብሎ እየተከተለ ስልክ ተቀብሏት መጣ። ከዛ በኋላ ነበረ መቀራረብ ከመላከፍ ለዘላለም እንድርቅ ያደረገኝ። ለካስ መልካምነት አንዳንድ ጊዜ መወደጃ ብቻ ሳይሆን መዋረጃም ነው። ስንቶቻችን ሴትም እንሆን ወንድ መልካችንን እንደ ሞዴሎችና ቆንጆ አክሰሮች ባለመሆን እግዚአብሔርን አማረን እንይሆን? የኔ አበባ ውበት ይህ ቀረሽ የሚባል ቦታ የለውም። ልቧ ግን በጣም ብዙ ጊዜ ከመሰበሩ የተነሳ የዳነው ከጠበሳ የማይድን ነው። ከሚመረቀዝ ቁስል የቀረ ቦታ የለውም። ያሳለፈችውን የእድሜዋን ጠቀርሻ ህመም ካወራችን በትንሹ ላካፍላችሁኝ። በነገራችን ላይ ባታከብረውም 18ኛ ዓመቷን የያዘችው ከትናንት ወዲያ ቅዳሜ ነበረ። ቀጠለች። ፈገግታ አይለያትም። የተወለድኩት አዲስ አበባ ነበረ። እናቴና አባቴ እኔን ከወለዱ በኋላ አንድ ላይ ለመኖር የቻሉት ለ4 ዓመት ብቻ ያህል ነበር። አባቴ የፖለቲካ ሰው ነበሩ። እናቴ የሂሳብ አስተማሪ ነበረች። እድሌ መጥመም የጀመረው እናቴና አባቴ ካለመግባባት ተግባብተው ከተፋቱ ቀን ጀምሮ አይሁድ ያለ ይመስለኛል። እናትና አባቴ በሕግ ተፋተው ንብረታቸውን ተካፍለው ሲለያዩ እናቴ ይዛኝ ለስራ ወደ ተመደበችበት ደብረ ማርቆስ መጣች። እናቴ በመፋታቷ ደስተኛ የነበረች አይመስለኝም። አባቴና እናቴ ምንም ሕፃን ሁኜ ቢለያዩም ለአንድ ቀን ሲጨቃጨቁ አይቼም ሰምቼም አላቅም። ግን አሁን ሳስበው አባቴ የተቃዋሚ ፓርቲ አባል ስለነበረና ነገ ምን ሊደርስበት እንደሚችል ስለሚሰጋና ለኛን ለመጠበቅ ሲል እንደሆነ እናቴን እያንዳንዴ ሳት ብሏት ከምታወራው የተረዳሁ ይመስለኛል። ግን እንደፈራሁም አልቀረ። በ97ቱ የማይረባ የምርጫ ግርግር አመጽ ስትንቀሳቀስና ስትደራጅ ነበር ተብሎ ተይዞ እስካሁን በህይወት ይኑር ይሙት ሳናውቅ ቀረን። ለመጨረሻ ጊዜ ያየሁት ያለንበትን ሁኔታ ለማየት መጥቶ አንገቴን አቅፎኝ እየተንሰቀሰቀ ሲያለቅስ ነበር። ለቅሶ ሲያሳዝነኝ ይሆን ስላሳዘነኝ ይሆን አቅፎ ስለጨመቀኝ ወይም ደግሞ እንደማላየው ደመ ነፍሴ ነግሮኝ ይሆን? እኔ እንጃ። ብቻ ግን አብሬው አድሬ ማለቴን አስታውሳለሁ። ከተለያዩ 8 ወር ሆኗቸው ነበረ። እኔን 5 ዓመቴ ልደፍን ጥቂት ወራት ነበር የቀሩኝ። እናቴ በአባቴ የደረሰበት አለመታወቅ ምክንያት ይመስለኛል በጣም አብዝታ ተጨነቅ ጀመረ። አንዳንድ ቀን ከኔ ተደብቃ የአባቴን ፎቶ እየያዘች ስታለቅስ ከትምህርት ቤት ስመለስ ታጋጥመኝ ነበረ።
ድንገት ስገባ ድንግጥ ብላ እንባዋን ከኔ ለመሸሸግ የምትጥረው ጥረት መቼም ከዓይኔ ላይ አይጠፋም። ፎቶውን እቅፍ በጥልቅ ስሜት ተመስጣ እንባዎቿን በጉንጮቿ ሲንኳለሉ ቤት ገብቼ ልብ ያላለችኝን ቀን አብሬያት ድምፄን ሳላሰማ አልቅሻለሁኝ። መጥፎነቱ ማልቀሷ አልነበረም። ጭንቅላቷ ይዞባት የመጣው የልብ ህመም ግን አያስተምረኝ ተማሪዎቿ ፊት ሳይቀር ይጥለኝ ጀመረ እንጂ ብዙ ጊዜ በሚያማት ሰዓት ቤት ይዟት የሚመጣው የስራ ባልደረባዋ መምህር ይግረም ነበረ። ከዚህ ሀገር ያን ያህልም የምንቀርበው ሰው አልነበረም። መምህር ይግረም ለ2 እና ለ3 ዓመታት ያክል ቤተኛ ሆን እናትንም እንደ ጥሩ ወንድም ይንከባከባት ነበረ። እኔንም እንደ አባት ይደግፈኝ ነበረ። በነገራችን ላይ የእናቴ ስም ህይወት የአባቴ ስም አያሌው ይባላል። አንድ ቀን እናቴ መምህር ይግረም የተፈጠረባት ተጽዕኖ ይሆን ብቻችን መሆን ታክቷት እንጂ የአይኔ ላገባ ነው ምን ትያለሽ አለችኝ። ገና የ9 ዓመት ልጅ ብሆንም ብለው ይቀጥላል። ውድ ቤተሰቦች በክፍል 2 እስከምንገናኝ ቸር ሰንብቱ። ለንባቤ መቆራረጥ በጣም ይቅርታ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ቪዲዮውን አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን ሆኑ። እናመሰግናለን። በክፍል 2 እንገናኝ። ቸር ሰንብቱ።